ምን ይላሉ መሰለ መጥፎ ሰው ማለት ዛሬና ትናንቱ አንድ አይነት የሆነበት ሰው ነው ይላሉ በህይወት ውስጥ ነገ ደግሞ ከዛሬ ጋር የተመሳሰለበት ሰው የተረገመ ሰው ነው ይላሉ የባሰ ነው ሰው ምክንያቱም እቺ ዛሬዋ ቀን መቼ ነው ልታገኛት የምትችለው መቼም በቃ ሄዷል እንደኔና እንዳንተ እምነት ያለው ሰው ነገ ጧት ፈጣሪ ገንስቆ በዚህ ቀን በዚህ ዕለት ይሄን ሰርቻለሁ መልካም ሰርተህ የምትመነዳበት ዋጋ የምታገኝበት መጥፎ ሰርተህ የምትጠይቅበት ነው ግን አልፏል ሄዷል የያዘውን ይዞ ሄዷል በቃ የዚህ የቀን ውጤት ነን የናንተ የቀናት ስብስብ ነን እድሜ የሚባለው የቀናት ስብስብ ነው አንድ ቀን በሄደ ቁጥር የጎደልክ ብዙ ጊዜ መታየት አለበት በማስበው እኛ ሰው እድሜ በገፋ ቁጥር ትልቅ ሰው ሆነና ሪያሊቲውን ስትመለከተው ትልቅ ሰው አለ ያነሰ ነው የሚለው ሰው ለመኖር የተወሰነ ለ60 ዓመት ከሆነ 50 ዓመት ከሆነ ትልቁን ጨርሶ ትንሹ ነው ይቀር ያነስን እንጂ እየተለቅን አይደለም ምን ይሄ ከዚህ አንፃር ግዚያችንን ትናንትናችንን ዛሬያችንን አንድ አይነት የሚያረግብን ሰው በዛው ሂደት ውስጥ ይባስነው ደግሞ ትናንትናውን ከዛሬ የበለጠ ዛሬን ከትናንት የከፋ አድርጎ እንድኖር ያደረገ የሰው ጋር እንዴት አድርጌ ነው እድሜን ለመቀጠል መወሰን በቃ መቀየር አለብኝ መወሰን አለብኝ በዛ ሂደት ውስጥ አዲስ ማንነት አዲስ ምዕራፍ ውስጥ ለመግባት ህይወቴን የህይወት መስመሬን ነገን ለማስተካከል አዲስ ነገር መወሰን አለብኝ ስለዚህ ጓደኛዬ መምረጥ አለብኝ ከባቢ መቀየር አለብኝ መልቀቅ ካለብኝ ተነስቼ መሄድ መቻል አለብኝ ከአላህ ራቅና ይሄ ነው ሚስጥሩ ከአላህ ስለራቅን ደስታ ራቅን ከኛ ጠፋ ፈረንጆች ተመልከቱ ደስታ ፍለጋ ኸምር ጠጡ ደስታ ፍለጋ አጡት የዝሙት አይነት ፈጸሙ አላህ የሚጠላውን ነገር በአጠቃላይ በአደባባይ ፈጸሙ ምን ፍለጋ ደስታ ዝም ብሎ አይገኝም በቢሊየን የሚቆጠር ብር ቢኖር ወላሂ ደስታ አይገኝም ምዬ ነው የምናገረው ወላሂ ደስታ አይገኝም አላቸው በቢሊየን የሚቆጠር በዶላር በዩሮ ግን ደስታ ናቸው መጨረሻ ደስታ ብለው ሄዱት ምንድነው በራሳቸው ጅራሳቸውን ማጥፋት አንገታቸውን ያንቃሉ በስለት ራሳቸውን ይወጋሉ ኤሌክትሪክ ይጨብጣሉ ባህር ውስጥ ጥልቅ ባህር ውስጥ ራሳቸውን ይከታሉ ህይወታቸው ይጠፋል አላህ ምን አለን አላ ቢዚክሪላህ አዋጅ ንቁ አላህን በመውሳት ተጥመኢኑል ቁሉብ ልቦናዎች ይረጋጋሉ ደስታ የሚመጣው አላህን ስናውሳ ስለዚህ መስጊድ ውስጥ በየትኛው ማናገኘው ስጦታ መስጊድ ውስጥ አለ እንዲህ ስትቀመጥ ዳዕዋ ያዳመጥክ ነው ያ አላህ ሰኪና ይመጣል ኢላ ነዘለት ዐለይሂም ሰኪና አላህ በእነሱ ላይ ሰኪናን ያወረደባቸው ቢሆን እንጂ ሰኪናን አላህ ያወርዳል መረጋጋት ደስታን አላህ ያመጣል ወሐፈትሁሙል መላኢከቱ መላእክቶች ይከባቸዋል አንድ ባለስልጣን ሊከብህ ነው ሊያጅብህ ነው ታዋቂ ሰው ሊያጅብህ ነው ሲባል ምን ደስታ ነው የሚሰማው እንደው በአላህ ግልጽ ስንነጋ